በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስትና ሃይማኖት ለዚህ የበቃበት ታላቁ ምስጢር ክርስቲያኖች ባላውያን ነገስታትና ባራማውያን በደረሰባቸው ግፍና መከራ ተስፋ ሳይቆርጡ ወንጌልን በማስተማራቸው ነው። በ60ዎቹ ዓመተ ምህረት በክርስቲያኖች ላይ በደረሰው መራር ግፍና መከራ ብዙ ክርስቲያኖች ተገለዋል። በኢትዮጵያም በክርስቲያኖች ላይ በግራኛ አመድና እንዲሁም በዮዲት ጉዲት ከፍተኛ የቅርስ መውደምና የሰው ሕይወት መስዋዕትነት ተጠይቆበታል። ክርስትና ግን በክርስቶስ ደም ተመስታለችና ሁሉን አልፋ ለዚህ በቅታ አለን ትላለች። አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን የሉም ተዋሲሉ ኖረን ተዋሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ለካ ሰው ስለሮጠ አይቀድምም ጉልበታም ስለታገለ አይጥልም ጎልያድ ወድቋል በዳዊት ጠጠር የኛ አምላክ ስሙ ከፍ ይበል ይክበር እግዚአብሔር ስሙ ከፍ ይበል ይክበር ተዋሲሉ ኖረን ተዋሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ጨክነን እኛ ሰይፉን ባንመስ በእጃችን ጦር ጎመድን ባንይዝ ይዋጋል ዝም አይልም እግዚአብሔር ልጆቹን ፈጥሮ አይሰጥም ለፍጡር ልጆቹን ፈጥሮ አይሰጥም ለፍጡር ተዋሲሉ ኖረን ተዋሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን በሚነድ እሳት መሃል ሆነን አልሞትንም ዛሬም በሕይወት አለን ያልሰማ ሁሉ ይስማ ይግረማ ያመለክነው እግዚአብሔር እንዲህ ነው ያመለክነው እግዚአብሔር እንዲህ ነው ተዋሲሉ ኖረን ተዋሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አሕዛብ ዝክራችንን ሊያጠፉ ቢደ
ቢደክሙ ብዙ ዘመን ቢለፉ ካሸናፊዎች ሁሉ በልጠን አልሞትንም ዛሬም አለን በስተን አልሞትንም ዛሬም አለን በስተን